የሀገራችን ሱቅ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄን ይመስላል የሀገራችን ሱቅ። ይመስለው ማሻአላህ። አርፍ ወንበሩ ነው ትምሩት ወይ ሰው የሚቀመጥበት ሰዓት አለ። የበኋላ አስተካክላለሁ። ተራችን ይመስላል። አረ በጣም ማለት ነው። ማንም ሰው ራሱ አሁን እንደዚህ ያለው ነገር ላይ እኮ በቃ ይዘሽ ነው እንትን በጣም ማለት ነው። ስላን ቴሌቪዥን ፊልም ማሻአላህ ተቀራችን ማሻአላህ ነው ማለት ያመለከቱት ውቢቱ ኢትዮጵያ ይላል። ቆንጆ ቆንጆ አበቦች አሉ ደስ ሲሉ። ፍርኑ የሚያስፈራ ፍሪጅ ፍርን ትንሿ ፍርን እዚህ ጋር አለ። መስላል የቴሌቪዥን ጥራት ያለ ፍሪጅ አለ። ቆንጆ ቆንጆ እቃዎች ማሻአላህ። ትንሿ ፍርን ናት በነገራችን ነው። እኔም እንደዛ ብለሽኛል። ያው አንተ ደግሞ ከጀርባሽ ሰው ትልክልኛለሽ። እኔ አሁን እንደዛ ብለውኛል ብለሻላ አይቀር አይደለም። እኔ አሁን በጣም አሁን ለምሳሌ እንዳመጣጣችሁ በጣም ብዙ ነበር ነው ብዙ መጣጣቻ እንዳለ ምናምን ይወስዳል ተረስተው በጣም እየጨመረ ነው። አሁን በጣም እንዴት ነው እናንተ ጋር ማለት ነው? በጣም ማዛ ነው። እኔ አሁን በግሬ በተባለበት ዋጋ ነው ታያችኋል። ሀገራችን አረብ ሀገር ነው የሚበልጠው ብታይ ማሻአላህ ተባረክ الرحمن። ቆንጆ ቆንጆ በቃ ሁሉ ነገር ብታዩ ኢንሻአላህ በጣም የሚመጣልሽን ሰው ነው የሚሻለው እንጂ ዝም ብሎ ሰው በሰው ጥሩ ነገር ከሰጠኸኝ ምን ጊዜ ጎረቤት ይመጣል። ጎረቤት አይቶ ይመጣል። ሰው በሰው ነው ሲጀመር። እኛ ስራም ማን ይወስድልናል ግን ይሄን ነገር ከበደላ ይከብዳል። አይ በእንትንማ ይከብዳቸዋል። በዚህ በጾም ምናምን እስቲ ያሰይፈሽታለን ማን በጣም ቤት አይሆንም ሲለሽ ነው። ስንት ነው አሁን? ስንት አለ? ቅድም ነው ሙሉ ብሎ ወጥቶ ነው ሰው መጨረሻውን ብሎ አላለም። ከዚህ ከራሱ ነው ማን ነው ሰለ ፕላስተር ያረፍ በሉ ሰውን ከመጣሽ እጂ በፈለጋችሁ እዚህ ጋር አለ። ቆንጆ ቆንጆ ፍርኖች ትናንሽ ለቤታችሁ። ይሄ ትንሿ ፍሪጅ አለች። ፍሪጆች አሉ እየተፈለጋችሁ። ማሻአላህ ማሻአላህ ታያችኋል። አዎ ይሄን ያህል አንድ እዛ ቤት ማሽ ማሻአላህ ምን ቻይ ምንድነው ከቶስ ቆንጆ ቆንጆ ፍርኖች፣ ቴሌቪዥኖች የማይከፈትም እንደ ይሄ ደግሞ እንትን የለው የተረፈ ነገር ይገባል። ዋው
ማሻአላህ ማሻአላህ ማሻአላህ። ማዘዝ የምትፈልጉ ምርጥ እቃዎች አሉ አዲስ አበባ ውስጥ ቆንጆ ቆንጆ እቃዎች አሉ። ወይታ ትንሽ ነገር ያማ ትልቁ እኮ አለ ሁሉ ነገር ለሰዓትም ጋስታለሽ ሰዓትን እንትኑታለ ፍርን እኮ ነው ያንቺ እኮ እንትን ነው ያንቺ ፍሪጅ የምታሳየው ነው እንዴ? ወይኔ ያንቺ እንጀራ መጋገሪያ ያዛለ ናይዛው ነው እስቲ ሀገራችን ሁሉ ነገር ይታያለ። ኢንሻአላህ ተመልከቱ። 8 ብሏል 8000 ብሏል እሱ ተመልከቱ። ለሀገራችን ይመስላል። የዚህ ትልቁ ስንት ገባ መሰለኝ? ትልቁ ለኔ 600 ምናምን የሚባለው ሳምሰንግ ነው አንደኛው። ሳምሰንግ ብሩ ግን ሃይ ስለሆነ ወይስ ብሩማ እሺ ሳይዙ አነስተኛ ምን አለ የለውም ትንሹ ትንሹ ሳይዝ የላት 300 ትንሹ የሚባለው አሁን በእነ ሳምሰንግ እና ኤልጂ 310 ከዛ ደግሞ ትልቋ የ27 የሚባል ሞዴል ነው እሱ ራሱ እኮ ወደ 50 ታውቃለሽ ወደ እነሱ ሲሆን ደግሞ ከፍ ያለ ነገር ኳሊቲ ነገር ላይ ተጨምሮ እንደዚህ ነገር ሊመሰለሽ ነው። አሁን ይሄ ምንድነው? ኦሬት ሳምሰንግ ነው ተሁሉም ነገር እቃዋን ነው። ሳምሰንግ ማ እንዴ ሳምሰንግ ያከለ በሁሉም ምርት አንደኛ እኮ ሳምሰንግ የለህም። ሳምሰንግ ኤልጂ አንደኛ ምርት የሚባሉት እነሱ እና ይሄ ሃየርም የሚሉት ምርጥ ነው። ሃየር ወይ ነው ሃየር አረፍ ይሄ ተወደደብኝ በጣም አንዱ አነስ ያለው እኮ አሉ እስከ 45 ጀምርና እኮ አለ። ይሄማ ፕራይሱ ትንሽ ከፍ ይላል። እቃውን ሄሎ እቤት ነው እንዴ? እኮ ፈልጌ ነበር። አበባዎቹ እንዴት አባታቸው እንደሚያምሩ ተመልከቱ። እንዴት አባቱ እንደሚያምር ሶፋው ማዘዝ ተፈለጋችሁ ዘዙ። ማሻአላ ማሻአላ እንዴት አባቱ እንደሚያምር ሶፋ ረባ መግልስ ማዘዝ የምትፈልጉ ካላችሁ ገራችን እንዴት አባቱ እንደሚያምር ሶፋዎች ያልጋ ልብስ ሲያማምሩ ይዘዙ። ኢንሻአላህ ከማዘዝ
ልብስ ተፈለጋችሁ ኑዝህ ገዙ። ቆንጆ ቆንጆ ልብሶች አሉ። ያነሳው ነበር እኮ ምን ላድርግ? ገና 10 ሰዓት እኮ 12 ሰዓት ይቀመጡ እና ይሄን ይመስላል ሀገራችን። ልብስ ተፈለጋችሁ አሉ። ለመንጣት ያብቃችሁ። እስከዛሬ ግን ሴም አላወጣም ነበር። ገና ሴም ላወጣ ነው። በእግሬ እየተጓዝኩ ነው እና መኪና ቢኖረኝ ያሳያችሁ ነበር። እና ይመስላል ሀገራችን። ይዞይ በተቀመጥኩ ብሎ ነው ባለ ተጓዝ አቀኝ ሀገር እንደዚህ ነገር ይላል። እንደዚህ ይመስላል ነው ይላችኋል። ሴም ላወጣ ነው። ይሄን ይመስላል ገባል። ረጅም አረበኛ ምጅሎች ፍራሶች እና መጋረጃ አሉ። የፎቅ ነው በነገራችን ላይ እንዳይመስላችሁ ልብሶች አሉ። ቆንጆ ቆንጆ ልብሶች ለከና ደግሞ ላይ ለሀር ነው በነገራችን ላይ ወጣል ይገባል ይገባል። እዚህ ላይ አረዛ አይደለም እባክሽ ቤታችን ያኛውን ፎቅ እኮ ነው። ረጂብ ረቢያ መጅልሶች ማዘዝ ተፈለጋችሁ ዘዙ አለላችሁ።